السلام عليكم ورحمة الله وبركاته على جماعة عندنا تشين الله الحمد لله رب العالمين وجناتشن تياك الملس اللي شنو متطل ሌላም ነበረ ሂጃብ የለበሽው ለቤተሰቦችሽ ነው ለምንድን ነው በቅንነት መልሽልኝ ብላ ነበረ ነገር ግን ኮሜንትሽን አጥፍተሽው ነው ወይ አጥፍተውብሽ ነው አላሁ አለም ማለቅም መልሽ ሳይው አላገኘውትም ለጥፌ ለሰራ ነበረ ማለት ነው እና ሂጃብ እኛ ወይ ለቤተሰብ ብለን ወይ ለሰው ብለን ተገደን አይደለም እንለብሰው ዲናችን ስላዘዘ ነው ወይ ደግሞ አረብ ሀገር ስለመጣን አይደለም ባይዘው እኔ አረብ ሀገር መጥቻ አይደለም የለበስኩት ሂጃብን ማለት ነው እዛው ሀገር እያለሁ ነው የለበስኩት አረብ ሀገር የመጣሁት አሁን ነው ስለዚህ ዲኔ ስላዘዘኝ ለዲኔ ለመታዘዝ ነው እንጂ ሂጃብን እንለብሰው ሰው ስላለን ወይ ለሰው ብለን አይደለም ማለት ነው እና የሆነ ቤት እስኪ በራስሽ አንድ ምሳሌ ቀለል አድርጌ ልንገርሽ የሆነ ቤት ተሄጃለሽ ተጠርተሽ ከዛው አላ ውሃ ያቀርቡልሻል በብርጭቆና በሃይላንድ ያቀርቡልሻል እሺ ሃይላንድ ማለት ነው የትኛውን አንስተሽ ትጠጫለሽ በእርግጠኝነት ነው ምልሽ አንስተሽ ምትጠጪው ሽጉን ውሃ ነው ለምንድን ነው ታዲያ ሽጉን ውሃ አንስተሽ ምትጠጪው ለምን የብርጭቆውን አትጠጪ ምክንያቱም ይሄ ብርጭቆ ወርቅጥም ስታዩ ንጹህ ነው ዋው ነገር ግን እርግጠኛ አትሆኝም 100% እርግጠኛ የምትሆኝበት ነገር ይሄ ነው ሂጃብና ተላለጣ ምትል ሴት ደግሞ እኩል አይደለችም ውበቷን የሸፈነ ሴት ሁሉ ጊዜም በጤንነቷ እርግጠኛ ነሽ ተላለጣ ምትሄድ ሴት ግን እርግጠኛ አይደለንም ማለት ነው ወይ ደግሞ አይደለም ማንኛውም ወንድ ብትጠይቂው ዱርዬ ቢሆን ለራሱ ምን አይነት ሴት ነው የምትፈልገው ይባል ሀያላት ራሷን የሸፈነሽ ነው የሚልሽ ማንኛውም ወንድ ማለት ነው አሊያም ሌላ ምሳሌ ልስጥሽ ያይሽ ነው የጎማ መጠጫ ማለት ነው በዚህ ውሃ ብትሰጪ እንዴት አርገሽ ነው የምትጠጪው ምንም ብሪክ አርገሽ ነው ትልስ የምታርገው አይደለ ምንም ጥንቃቄ አያስፈልግሽም እቺ ብርጭቆስ እንዴት አርገ ይሻታል እፈራለሁ እንዳትወድቅብኝ ምክንያቱም ከወደቀ ትሰበራለች አይደለ በጣም ነው የምትጠነቀቀው ሳስቼ ምናምን ነው የምጠጣው ይጄ ማለት ነው ስለዚህ ሂጃብ የለበሰች ሴትም ሁሉም የሁሉም ወንድ ምርጫ ስለሆነ ማንንም ወንድ ያገኛት ማንንም ወንድ ስለሚያገኛት ይሳሱላታል ማለት ነው ልክ እንደ እንቁ ነው የምትታየው ተላለጣም ምትል ሴት ግን ራሷን ማታስከብር ሴት የማንንም ናት ምክንያቱም ማንንም ነው የሚያያት ደንታ አይሰጠውም ለሷ ማለት ነው ስለዚህ ሂጃብ ማለት ትልቅ ውበታችን ነው አላህ Subhanahu Wa Ta'ala የሰጠን ጌጣችን ወርቃችን እኛ ሂጃባችን ነው والله ነው የምላችሁ እንደ ሱብሃንአላህ አንዳንድ ጊዜ በራስ ያርገ ሳስበው ማለት ነው አላህ Subhanahu Wa Ta'ala ተሐጀቡ ባይለን ሂጃብን ባይፈቅድልን ማለት ነው ደስታን እናገኝ ይመስላችኋል ወላሂ ደስታን እናገኝ ሳንሸፈንና ተሸፍነን ያለውን ደስታ ተሸፋኞችን ጠይቁ የኔ ብቻ አይደለም በቃ ምን ልበላችሁ ስትሸፈን የሆነ ደስታ አለ ሰላም ይሰማሃል ማንኛውም ሰው በመንገድ ላይ ብትሄድ ሃይ አይለክፍህ ምን አይለ ሰላምህን ይዘህ ነው የምትሄደው ሂጃብ ሳትለብስስ ለካፊው ብዛቱ ልክ እንደ ውሻ እየለከፉ ነው የምትሄደው እያንዳንዱ ያዩትን ነገር እያደነቁ ነው የምትሄደው ስለዚህ ሂጃብን የሚመስል ምን ውበት አለ መተሐጀብ ሱብሃንአላህ ላደለው ሰው والله ነው የምላችሁ ትልቅ ኒዕማ ነው እና አንቺ መጀመሪያ ስለ ሂጃብ ለማወቅ ሙስሊም ሆነ አለብሽ ሙስሊም ምንድነው ብለሽ ማጥናት አለብሽ እስላምን ስታጠኒ ሙስሊም ምንድነው ብለሽ ስታጠኒ ስለ ሂጃብ ማንነቱን ታውቂዋለሽ ከዛ ሂጃብን ስለብሽ ደስታውን ስታይ ይገባሻል ነገር ግን ሆነሽ ካላየሽው መናገሩ ሜዳ ላይ መፍሰስ ስለሆነ አይገባሽም ማለት ነው ስለዚህ ሂጃብ ለሴት ልጅ ትልቅ ጌጧና ውበቷ ነው